ጸሐፊው ዴሪክ ሲቫ ዶንት ቢ ኤ ዶንኪ አህያ አትሁኑ ይለናል። ጸሐፊው አህያ አትሁኑ ለማለት የሞከረው ከአእምሯዊ አስተሳሰብ አንጻር እንጂ በተለመደው ስድብ መልኩ አለመሆኑ ይሰመርበት። ዴሪክ አህያ እይታዋ ሾርት ሳይት ነው። ለጊዜው ጭድና ውሃ ከቀረበላት ስለ ወደፊቱ የሚመጣውን ጊዜ አታስብም። እናንተ ግን የሰው ልጆች ናችሁ፣ አርቆ የሚያስብ አእምሮ ሊኖራችሁ ይገባል ይለናል። የአህያ አስተሳሰብ ዋና መገለጫው ዘረኝነት ሆኗል። እኛ ካልመራናት የሚል ቁንጽል አስተሳሰብ የሰከረው አህያው ቡድን በጀመረው ጦርነት የትግራይን ወጣት አስጨርሶ ሴቶች በግፍ ተደፍረው የሀገር ሀብት ወድሞ ቤተ መንግስት በመተቃቀፍ የተጠናቀቀው ድራማ ሳይበቃ ዛሬም የአማራ ወጣት እየሞተ ህፃናት በረሃብ እየረገፉ ሁሉም እየፎከረ አገር እየደህየች ትገኛለች። እንደቀደሙት ዛሬም ጥቂት ከኦሮሞ የዘር ሐረግ የተመዘዙ ግለሰብ አህዮች በየክለቡ ለሴት በሚበትኑት ገንዘብ እና ስለፎከሩ ምስኪኑ የኦሮሞ ህዝብ በምቾት ቀጠና ውስጥ ያለ አድርጎ መመደብ ዘረኝነት የአህያ አስተሳሰብ ነው። አሁን የአህያው አስተሳሰብ ገዝፎ ዘረኝነት ነግሶ የአሩሲ ኦርቶዶክሶች መጤናችሁ ውጡ እየተባሉ በግፍ እየተገደሉ ይገኛሉ። የአሩሲ ኦርቶዶክሶች ሃይማኖታቸው የሞታቸው ምክንያት ሲሆን ይህንን በአርሰናል ዋንጫ በላ ጭፈራ ለመሸፈን መሞከር ግፉን ደረጃ 1 አሰጥቶታል። ክርስቶስ ስለ ስሜ ብትሰደዱ ብትሞቱም ያለውን ጥቅስ አምጥተው ወንጌልን በቅጡ ለማይገባት መኖርን ናፍቃ ልጆችን ለማብላት ስትል ወጥታ በግፍ የሞተችውን ሴት ለክርስቲያን እኮ መገደሉ ጽድቅ ነው፣ በግፍ ብትገደይም መንግስተ ሰማያትን ወርሰሻል ማለት ጥቅሱን ያለ ቦታው ከመሆኑም አልፎ ገዳዮችን በምጽአት ቀን ከሚመጣው ፍርድ ውጪ በምድራዊ የወንጀል ህግ እንዳይጠየቁ ነፃ የማውጣት ኢሰብአዊነት ነው። የአህያ ማይንድ ሴት ችግሩ የነገዋን በጥላቻ የምትገነባ ሀገር እየፈጠርክ መሆኑን እንዳትገነዘብ ይጋርድሃል። ሩቅ ካላየህ ዛሬ ወላጁ በዘሩ በሃይማኖቱ የተገደለበት ህፃን የበቀል ልብ ይዞ እንደሚያድግ ኢትዮጵያ የምትባል ስዕል ከውስጡ እንደሚጠፋና ይልቁንም የተሻለ አጥፊ ትውልድ እያዘጋጀ መሆኑን አትገነዘብም። የአሩሲውን ጨምሮ ለበርካታ ጊዜያት በኢትዮጵያ ለፈሰሰው ንጹህ ደም በመንግስት መዋቅር ባለው ከለላ ድሆች በግፍ ስለመገደላቸው ጥርጥር የለኝም። ይህ በመንግስት የመዋቅር አልተፈጸመም ካላችሁ በቦታው መንግስት የለም ማለት እንላለን። አዎ ካላችሁ አገር በመንግስት እየተመራች አይደለም ብለን ክርክሩን እንዘጋዋለን። ግን አይመስለኝም። እንደ አህያዋ ሾርት ሳይት መሆናችንን ረስተን በየስክሪኑ ለተራ ወሬ የሚቀርቡት ባለ ከረባቶቹ ከመንግስት ጋር ቀርበው ይነጋገሩና ፍትህ ይመጣል ብለን ስንጠብቅ ነቢያቶቹ በር ዘግተው ሲጨፍሩ፣ የኦርቶዶክስ አባቶች በአዲስ አበባ ላይ በረጅም ቀሚሳቸው በኩራት ሲራመዱ፣ አዶናይን ለማናገር ለማይክ ሲጋፉ የነበሩት ምሁራን የድሃ ዜጎችን ሞት ባላየ ሲያልፉት ስታይ በአህያዋ ትቀናለህ። አህያ ቢያንስ አለው ለማለት ትራገጣለች። የግሌን የመፍትሄ ሀሳብ ለመንግስት ላቅርብ። ዜጎች ህይወታቸውን ለሞት ግብር የሚከፍሉበት እንደ አህያዋ አጭሩን የሚያይ ዘረኝነትን ነቅሎ በሁሉም የሀገሪቷ ክፍል የዜጎችን ደህንነት የሚያስጠብቅ ስርዓት እንዲዘረጋ እንለምናለን። ዘረኝነት በረጅም ዘመን የተገነባ ስለሆነ በአንድ ጀንበር ማጥፋት እንደሚከብድ እረዳለሁ። በምንኖርበት አውሮፓም ሆነ አሜሪካ የስደተኛ ጥላቻ ያላቸው ዜጎች ቢኖሩም በተዘረጋው ጥብቅ የሰብአዊ መብት ማስጠበቅ ስርዓት ምክንያት ቢያንስ ወጥተን እንገባለን። በየትኛውም የኢትዮጵያ ክልል አንድም ኢትዮጵያዊ በግፍ እንዳይገደል መንግስታዊ መዋቅር መዘርጋት ይህ ለመንግስት ይከብዳል ብዬ አላምንም። ለጊዜው የሀገሪቷ ጂዲፒ 8.5 ገብቷል። አዲስ አበባን በመብራት አሸብርቃ አታውቃትም፣ አረንጓዴ ልማቱም ቢሉ ሙያዊ ጥያቄ ቢኖረኝም ይህንን ቅንጦት ለጊዜው አላነሳም። ሰርቶ መለወጥ የዜጎች ኃላፊነት ሲሆን ደህንነታቸውንና የሀገሪቷን ሰላም ማስጠበቅ ግን በመንግስት ጠንካራ መዋቅር መመራት የመንግስት ኃላፊነትና የቤት ስራ ብቻ ስለሆነ ክቡር ጠቅላይ ሚኒስቴር እባክዎ ይህንን አስፈጽሙ ብዬ እንደ ዜጋ በአክብሮት ልጠይቅዎት። በአሩሲ ኦርቶዶክስ የተፈጸመውን ግፍ መንግስት ኃላፊነቱን እንዲወስድ
ፈጻሚዎቹም ለፍርድ እንዲቀርቡና እስከዛሬ የተፈጸሙ በደሎች በእርቅ መዝገብ ተዘግተው ከዚህ በኋላ በኢትዮጵያ ውስጥ ዘርና ሃይማኖት ተኮር ጥቃት እንዳይፈጸም ጥብቅ የአመራር ሰንሰለት እንዲኖር ቢመሩት ብዬ ልለምኑት። ዲያስፖራ ጋዜጠኞችና ተቃዋሚዎች ቃላትን እየተለዋወጡ መንግስትን መራገም ድሮም ዛሬም ተሞክሮ አልሰራም። በሰላም ምድር ቁጭ ብለህ አማራ ጀግና ነው፣ ትግሬ ተራራ ነው ብለህ ህዝቡን ወደ ጦርነት ገፍተህ ማታ ሚስትህን አቅፈህ ስትተኛ የድሃው ገበሬ ሚስቱ እየተገደለችበት ነው። አንድ መንገድ ተደጋግሞ ካልሰራ ነዳጅ ይጨርሳል እንጂ መንገዱ አያደርስም ማለት ነው። በጥላቻ አእምሮ በዘረኝነትና በእርግማን የምናሻገራት ሀገር አትኖረንም። ይልቅስ ውስጣችን ያለውን ኢጎ በረድ አድርገን የተዋጊዎችን እይታ የሚቀይር መንግስትን ወንበር ስቦ የሚያስቀምጥ ያለፈውን በእርቅ የሚዘጋ ወደፊት በጋራ የሚያስቀጥል የመደራደሪያ ሰነድ አቅርባችሁ ሀገር ሰላም እንዲሆን ህዝብ ከጥይት ድምፅ እንዲያርፍ የበኩላችሁን ብትወጡ ብዬ ልለምናችሁ። አመሰግናለሁ።